ይህ የሕያው እግዚአብሔር ቃል ነው። ምዕራፍ 9 እግዚአብሔርም ኖህንና ልጆቹን ባረካቸው፣ እንዲህም አላቸው፦ ብዙ ተባዙ፣ ምድርንም ሙሏት። አስፈሪነታችሁ፣ አስደንጋጭነታችሁ በምድር አራዊት፣ በሰማይ ወፎች፣ በምድር ላይ በሚንቀሳቀሱትም በባህር ዓሦችም ሁሉ ላይ ይሁን። እነርሱም በእጃችሁ ተሰጥተዋል። ሕይወት ያለው ተንቀሳቃሽ ሁሉ መብል ይሁናችሁ። ሁሉን እንደለመለመ ቡቃያ ሰጠኋችሁ። ነገር ግን ነፍሱ ደሙ ያለችበትን ሥጋ አትብሉ። ነፍሳችሁ ያለችበት ደማችሁን በእርግጥ እሻዋለሁ። ከአራዊት ሁሉ እጅ እሻዋለሁ። ከሰውም ወንድም እጅ የሰውን ነፍስ እሻዋለሁ። የሰውን ደም የሚያፈስ ሁሉ ደሙ ይፈሳል። ሰውም በእግዚአብሔር መልክ ፈጥሮታልና። እናንተም ብዙ ተባዙ፣ በምድር ላይ ተዋለዱ፣ እርቡባትም። እግዚአብሔርም ለኖህና ለልጆቹ እንዲህ ብሎ ተናገረ። እኔም እነሆ ቃል ኪዳኔን ከእናንተና በኋላ ከሚመጣው ከዘራችሁ ጋር አቆማለሁ፣ ከእናንተ ጋር ላሉትም ሕያው ነፍስ ላላቸው ሁሉ፣ ከእናንተ ጋር ከመርከብም ለወጡት ለወፎች፣ ለእንስሳትም፣ ለምድር አራዊትም ሁሉ፣ ለማንኛውም ለምድር አራዊት ሁሉ ይሆናል። ቃል ኪዳኔም ለእናንተ አቆማለሁ። ሥጋ ያለውም ሁሉ ዳግመኛ በጥፋት ውሃ አይጠፋም፣ ምድርንም ለማጥፋት ዳግመኛ የጥፋት ውሃ አይሆንም። እግዚአብሔርም አለ፣ በእኔና በእናንተ መካከል ከእናንተም ጋር ባለው በሕያው ነፍስ ሁሉ መካከል ለዘላለም የማደርገው የቃል ኪዳን ምልክቴ ይህ ነው። ቀስቴን በደመና አድርጌያለሁ። የቃል ኪዳኑ ምልክት በእኔና በምድር መካከል ይሆናል። በምድር ላይ ደመናን በጋረድኩ ጊዜ ቀስቲቱ በደመና ትታያለች። በእኔና በእናንተ መካከል ሕያው ነፍስ ባለውም ሥጋ ሁሉ መካከል ያለውን ቃል ኪዳኔን አስባለሁ። ሥጋ ያለውንም ሁሉ ያጠፋ ዘንድ ዳግመኛ የጥፋት ውሃ አይሆንም። ቀስቲቱም በደመና ትሆናለች። በእኔና በምድር ላይ በሚኖር ሥጋ ባለው በሕያው ነፍስ ሁሉ መካከል ያለውን የዘላለም ቃል ኪዳኔን ለማሰብ አያታለሁ። እግዚአብሔርም ኖህን በእኔና በምድር ላይ በሚኖር ሥጋ ባለው ሁሉ መካከል ያቆምኩት የቃል ኪዳን ምልክት ይህ ነው አለው። ከመርከብም የወጡት የኖህ ልጆች እነዚህ ናቸው፦ ሴም፣ ካም፣ ያፌት። ካምም የከነዓን አባት ነው። የኖህ ልጆች እነዚህ ሦስቱ ናቸው። ከእነርሱም ምድር ሁሉ ተሞላች። ኖህም ገበሬ መሆን ጀመረ፣ ወይንንም ተከለ። ከወይን ጠጁም ጠጣና ሰከረ፣ በድንኳኑም ውስጥ ራቁቱን ሆነ። የከነዓን አባት ካምም የአባቱን ራቁትነት አየ። ወደ ውጭም ወጥቶ ለሁለቱ ወንድሞቹ ነገራቸው። ሴምና ያፌትም ሸማ ወስደው በጫንቃቸው ላይ አደረጉ። የኋሊትም ሄደው የአባታቸውን ራቁትነት አለበሱ። ፊታቸውም ወደ ኋላ ነበረ፣ የአባታቸውንም ራቁትነት አላዩም። ኖህም ከወይን ጠጁ ስካር ነቃ፣ ታናሽ ልጁ ያደረገበትንም አወቀ። እንዲህም አለ፣ ከነዓን እርጉም ይሁን፣ ለወንድሞቹም የባሪያ ባሪያ ይሁን። እንዲህም አለ፣ የሴም አምላክ እግዚአብሔር ይባረክ፣ ከነዓንም ለእርሱ ባሪያ ይሁን። እግዚአብሔር ያፌትን ያስፋ፣ በሴምም ድንኳን ይደር፣ ከነዓንም ለእነርሱ ባሪያ ይሁን። ኖህም ከጥፋት ውሃ በኋላ 350 ዓመት ኖረ። ኖህም የኖረበት ዘመን ሁሉ 950 ዓመት ሆነ፣ ሞተም። ምዕራፍ 10 የኖህ ልጆች የሴም፣ የካም፣ የያፌት ትውልድ ይህ ነው። ከጥፋት ውሃ በኋላ ልጆች ተወለዱላቸው። የያፌት ልጆች ጋሜር፣ ማጎግ፣ ማድያዋን፣ ይልሳ፣ ቶቤል፣ ሞሳህ፣ ቴራስ ናቸው። የጋሜርም ልጆች አስካናዝ፣ ሪፋት፣ ቴርጋማ ናቸው። የያዋንም ልጆች አቢሳ፣ ተርሴስ፣ ኩቲም፣ ሮድኢ ናቸው። ከነዚህም የአሕዛብ ደሴቶች ሁሉ በየምድራቸው፣ በየቋንቋቸው፣ በየነገዳቸው፣ በየሕዝባቸው ተከፋፈሉ። የካምም ልጆች ኩሽ፣ ምጽራይም፣ ፋጥ፣ ከነዓን ናቸው።
የኩሽም ልጆች ሳባ፣ ኤላውጥ፣ ስብታ፣ ራዕማ፣ ሰበቅታ ናቸው። የራዕማ ልጆችም ሳባ፣ ድዳን ናቸው። ኩሽም ናምሩድን ወለደ። እርሱም በምድር ላይ ኃያል መሆንን ጀመረ። እርሱም በእግዚአብሔር ፊት ኃያል አዳኝ ነበረ። ስለዚህም በእግዚአብሔር ፊት ኃያል አዳኝ እንደ ናምሩድ ተባለ። የግዛቱም መጀመሪያ በሰናዖር አገር በባቢሎን፣ ኦሬክ፣ አርካድ፣ ካልኔ ናቸው። አሦርም ከዚያች አገር ወጣ። ነነዌን፣ የረሆቦት ከተማ ከለሃንን፣ በነነዌና በካላህ መካከልም ራፊንን ሰራ። እርሷም ታላቂቱ ከተማ ናት። ምጽራይምን፣ ሉዲምን፣ አናሚን፣ ሳብሂንም፣ ንፍታሌምንም፣ ፍትሩሲምንም ከነርሱ የፍልስጤም ሰዎች የወጡባቸውን ከሰልሆይምን፣ ቀፍቶሪምን ወለደ። ከነሃንም የበኩር ልጁን ሲዶንን፣ ኬጢያዊውን፣ ኢያቡሳዊውን፣ አሞራዊውን፣ ጌርጌሳዊያኑን፣ ኤዊያዊኑን፣ አሩኬውያኑንም፣ ሴንንም፣ ኤራምዴዮንም፣ ሰማሪዮንንም፣ አማቲናምንም ወለደ። ከዚያ በኋላ የከናውያን ነገድ ተበተኑ። የከናውያንም ወሰን ከሲዶን አንስቶ ወደ ጊራራ በኩል ሲል እስከ ጋዝ ድረስ ነው። ወደ ሰዶምና ወደ ገሞራ፣ ወደ አዳማና ወደ ሰቦይናም በኩልም ሲል እስከ ላሳ ድረስ ነው። የካም ልጆች በየነገዳቸው፣ በየቋንቋቸው፣ በየምድራቸው፣ በየሕዝባቸው እነዚህ ናቸው። ለሴም ደግሞ ልጆች ተወለዱለት። እርሱም የያፌት ታላቅ ወንድምና የኤቦር ልጆች ሁሉ አባት የሆነ ነው። የሴምም ልጆች ኤላም፣ አሶር፣ አርፋክድ፣ ሉድ፣ አራም ናቸው። የአራምም ልጆች ኡጽ፣ ሁል፣ ጌቴር፣ ሞሳህ ናቸው። አርፋክድም ቃይናንም ወለደ። ቃይናንም ላባን፣ ሳሜልን፣ ጌቦርን ወለደ። ለጌቤርም 2 ልጆች ተወለዱለት። የአንደኛው ስሙ ፋሴቅ ነው፣ ምድር በዘመኑ ተከፍላለችና፣ የወንድሙም ስም ዮቅጣን ነው። ዮቅጣንም ኤልሞዳድን፣ ሳሴፍን፣ ሐክስራሞትን፣ ያራህምንም፣ ሃዶራምንም፣ አውዛልንም፣ ሳባንንም፣ አፊርንም፣ ኤውላጥንም፣ ዮባብንም ወለደ። እነዚህ ሁሉ የዮቅጣን ልጆች ናቸው። ስፍራቸውም ከማሴ አንስቶ ወደ ስፋር ሲል እስከ ምስራቅ ተራራ ድረስ ነው። የሴም ልጆች በየነገዳቸው፣ በየቋንቋቸው፣ በየምድራቸው፣ በየሕዝባቸው እነዚህ ናቸው። የኖ የልጆቹ ነገዶች እንደ ትውልዳቸው በየሕዝባቸው እነዚህ ናቸው። አሕዛብም ከጥፋት ውሃ በኋላ በምድር ላይ ከነዚህ ተከፈሉ። ምዕራፍ 11 ምድር ሁሉ በአንድ ቋንቋና በአንድ ንግግር ነበረች። ከምስራቅም ተነስተው በሄዱ ጊዜ በሰናዖር ምድር አንድ ሜዳ አገኙ። በዚያም ተቀመጡ። እርስ በርሳቸውም ኑ ጡብ እንስራ፣ በእሳትም እንተኩሰው ተባባሉ። ጡቡም እንደ ድንጋይ ሆነላቸው፣ የምድርም ዝፍት እንደ ጭቃ ሆነችላቸው። እንዲሁም ኑ ለእኛ ከተማና ራሱ ወደ ሰማይ የሚደርስ ግንብን እንስራ፣ በምድር ላይም ሳንበተን ስማችንን እናስጠራ አሉ። እግዚአብሔርም የአዳም ልጆች የሰሩትን ከተማና ግንብ ለማየት ወረደ። እግዚአብሔርም አለ፣ እነሆ እነርሱ አንድ ወገን ናቸው፣ ለሁሉም አንድ ቋንቋ አላቸው። ይህንንም ለማድረግ ጀመሩ። አሁንም ያሰቡትን ሁሉ ለመስራት አይከለከሉም። ኑ እንውረድ፣ አንዱ የአንዱን ነገር እንዳይሰማው ቋንቋቸውን በዚያ እንደባልቀው። እግዚአብሔርም ከዚያ በምድር ሁሉ ላይ በተናቸው። ከተማይቱንም መስራት ተዉ፣ ስለ ስሟም ባቢሎን ተባለ። እግዚአብሔርም በዚያ የምድርን ቋንቋ ሁሉ ደባልቋልና። ከዚያም እግዚአብሔር በምድር ሁሉ ላይ እነርሱን በትኗቸዋል። የሴም ትውልድ ይህ ነው። ሴም የ100 ዓመት ሰው ነበረ። አርፋክስድንም ከጥፋት ውሃ በኋላ በሁለተኛው ዓመት ወለደ። ሴምም አርፋክስድን ከወለደ በኋላ 500 ዓመት ኖረ። ወንዶችንም ሴቶችንም ወለደ፣ ሞተም። አርፋክስድም
133 ዓመት ኖረ፣ ቃይናንን ወለደ። አርፋክስድም ቃይናንን ከወለደ በኋላ 400 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ፣ ሞተም። ቃይናንም 130 ዓመት ኖረ፣ ሳላንም ወለደ። ቃይናንም ሳላን ከወለደ በኋላ 330 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ፣ ሞተም። ሳላም 130 ዓመት ኖረ፣ ኤቦርንም ወለደ። ሳላም ኤቦርን ከወለደ በኋላ 330 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ፣ ሞተም። ኤቦርም 134 ዓመት ኖረ፣ ፋሌቅን ወለደ። ኤቦርም ፋሌቅን ከወለደ በኋላ 430 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ፣ ሞተም። ፋሌቅም 130 ዓመት ኖረ፣ ራውያንም ወለደ። ራውያንን ከወለደ በኋላ ፋሌቅ 209 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ፣ ሞተም። ራግውም 130 ዓመት ኖረ፣ ሴሮህንም ወለደ። ራግውም ሴሮህን ከወለደ በኋላ 207 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ፣ ሞተም። ሴሮህም 130 ዓመት ኖረ፣ ናኮርንም ወለደ። ናኮርንም ከወለደ በኋላ ሴሮህ 200 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ፣ ሞተም። ናኮርም 109 ዓመት ኖረ፣ ታራንም ወለደ። ታራም ከወለደ በኋላ ናኮር 129 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ፣ ሞተም። ታራም 100 ዓመት ኖረ፣ አብራምን፣ ናኮርን፣ ሃራንን ወለደ። የታራም ትውልድ እነሆ ይህ ነው። ታራ አብራምንና ናኮርን፣ ሃራንን ወለደ። ሃራንም ሎጥን ወለደ። ሃራንም በተወለደበት አገር በከለዳውያን ኡር በአባቱ በታራም ፊት ሞተ። አብራምና ናኮርም ሚስቶችን አገቡ። የአብራም ሚስት ስሟ ሶራ ነው። የናኮር ሚስት የሃራን ልጅ ሚልካ ናት። ሃራንም የሚልካና የዮስካ አባት ነው። ሶራም መካን ነበረች፣ ልጅም አልነበራትም። ታራም ልጁን አብራምንና የልጅ ልጁን የሃራንን ልጅ ሎጥን የልጁንም የአብራምን ሚስት ምራቱን ሶራን ወለደ። ከነርሱም ጋር ወደ ከነዓን ምድር ይሄዱ ዘንድ ከከለዳውያን ኡር ወጡ። ወደ ካራንም መጡ፣ ከዚያም ተቀመጡ። የታራም ዕድሜ 205 ዓመት ሆነ። ታራም በካራን ሞተ። ምዕራፍ 12 እግዚአብሔርም አብርሃምን አለው፣ ከሀገርህ ከዘመዶችህ ከአባትህ ቤት ተለይተህ እኔ ወደማሳይህ ምድር ውጣ። ታላቅ ሕዝብም አደርግሃለሁ፣ እባርክሃለሁ፣ ስምህንም አከብረዋለሁ፣ ለበረከትም ሁን። የሚማርኩህን እባርካለሁ፣ የሚረግሙህንም እረግማለሁ። የምድር ነገዶች ሁሉ በአንተ ይባረካሉ። አብርሃምም እግዚአብሔር እንደነገረው ሄደ፣ ሎጥም ከእርሱ ጋር ሄደ። አብርሃምም ከካራን በወጣ ጊዜ የ75 ዓመት ሰው ነበረ። አብርሃምም ሚስቱን ሶራንና የወንድሙን ልጅ ሎጥን ያገኙትን ከብት ሁሉና በካራን ያገኟቸውን ሰዎች ይዞ ወደ ከነዓን ምድር ለመሄድ ወጣ። ወደ ከነዓንም ምድር ገቡ። አብርሃምም እስከ ሴኬም ስፍራ እስከ ሞሬ የአድባር ዛፍ ድረስ በምድር አለፈ። የከነዓን ሰዎችም በዚያን ጊዜ በምድሩ ላይ ነበሩ። እግዚአብሔርም ለአብርሃም ተገለጠለትና ይህችን ምድር ለዘርህ እሰጣለሁ አለው። እርሱም ለተገለጠለት ለእግዚአብሔር በዚያ ስፍራ መሠዊያን ሰራ። ከዚያም በቤቴል ምስራቅ ወዳለው ተራራ ወጣ። በዚያም ቤቴልን ወደ ምዕራብ፣ ጋይንን ወደ ምስራቅ አድርጎ ድንኳኑን ተከለ። በዚያም ለእግዚአብሔር መሠዊያን ሰራ፣ የእግዚአብሔርንም ስም ጠራ። አብርሃምም ከዚያ ተነሳ፣ እየተጓዘም ወደ አዜብ ሄደ። በምድርም ረሃብ ሆነ። አብርሃምም በዚያ በእንግድነት ይቀመጥ ዘንድ ወደ ግብጽ ወረደ።
በምድርም ረሃብ ጸንቶ ነበርና ወደ ግብጽ ለመግባት በቀረበ ጊዜ ሚስቱን ሶራን እንዲህ አላት፣ አንቺ መልከ መልካም ሴት እንደሆንሽ እነሆን ያውቃለሁ። የግብጽ ሰዎች ያዩሽ እንደሆነ ሚስቱ ናት ይላሉ፣ እኔንም ይገድሉኛል፣ አንቺንም በሕይወት ይተውሻል። እንግዲህ በአንቺ ምክንያት መልካም ይሆንልኝ ዘንድ ስለ አንቺም ነፍሴ ትድን ዘንድ እህቱ ነኝ በይ። አብርሃምም ወደ ግብጽ በገባ ጊዜ የግብጽ ሰዎች ሴቲቱ እጅግ ውብ እንደሆነች አዩ። የፈርዖንም አለቆች አዩአት፣ በፈርዖንም ፊት አመሰገኗት። ሴቲቱንም ወደ ፈርዖን ቤት ወሰዷት። ለአብርሃምም ስለርሷ መልካም አደረገለት። ለእርሱ በጎችን፣ በሬዎችን፣ አህዮችንም፣ ወንዶችና ሴቶች ባሪያዎችንም ግመሎችም ነበሩት። እግዚአብሔርም በአብርሃም ሚስት በሶራ ምክንያት ፈርዖንንና የቤቱን ሰዎች በታላቅ መቅሰፍት መታ። ፈርዖንም አብርሃምን ጠርቶ አለው፣ ይህ ያደረክብኝ ምንድነው? እርሷ ሚስትህ እንደሆነች ለምን አልነገርከኝም? ለምንስ እህቴ ናት አልክ? እኔ ሚስትህ ላደርጋት ወስጃት ነበር። አሁንም ሚስትህ እነኋት፣ ይዘሃት ሂድ። ፈርዖንም ሰዎቹን ስለርሱ አዘዘ። እርሱንም ሚስቱንም ከብቱንም ሁሉ ሸኟቸው። ይህንን እያዳመጣችሁ ያላችሁ እግዚአብሔር ዘመናችሁን ይባርክ። ለሌሎች እንዲደርስ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱ። እናመሰግናለን።